ወራህመቱላሂ ወበረካቱ ሐዋይቢ እስቲ ዛሬ ደግሞ የቸፕሳ አሰራር አሳያችሁ። ሐዋይቢዋ እዚህ ላይ ምን አዘጋጅቻለሁ መሰላችሁ? የባህር ዛፍ ቅጠል የሚመስል ኦርጋኒክ ነው የሚባለው፣ ቀርፋ፣ ሾርባት ማጂ 2፣ ኸል፣ ቱም፣ ፍልፍል አስወጥ፣ ነጭ ሽንኩርት፣ በሰል ነው የተጠቀምኩት ማለት ነው። ሐዋይብ አሁን እዚህ ላይ ጨመርኩት ማለት ነው ውዶች። ይሄንን እዚህ ላይ ጨመርኩት። እዚህ ላይ ደግሞ ምን ተጠቀምላችኋለሁ ዛሬ ሰመና ተጠቀምላችኋለሁ። ሰመና ነው የምጠቀመውና ዘይት የተወሰነ ጨምርበትና ቢስሚላህ እዩ። ዘይት ይሄንን ያህል ጨምርበታለሁ። ብዙ ዘይት አትጠቀሙ፣ ሰመና ስለምጠቀም እኔ ይሄን ተለለም ዙብዳ መጠቀም ትችላላችሁ። ለምን ጣዕሙ በጣም እንትን ነው አሪፍ ነው ማለት ነው። ከዛ ምን አደርግላችኋለሁኝ ይሄን ሽንኩርት እዛ ላይ ገለብጣለሁ። እሺ ውዶቼ ሽንኩርቱ ነው እንደዚህ ገልብጫለሁ። ሳመና ይሄንን ያህል ነው። በመብሊያው ማንኪያ ይሄንን ያህል ጨምርበታለሁ ማለት ነው ውዶቼ። ወይ ከዛ ሳቴን ሸቅላለሁ እላችኋለሁ። ዘይት በቂ ያኔ እንዳታበዙ ዘይቱን። ሳመና ይሄ ሳመና ጣዕሙ በጣም እንትን ነው ማለት ነው። አስሊው ነው። እንደዚህ ታደረኩ ሐዋይቢዬዋ እንደዚህ ይሄንን እጠብሰዋለሁ ማለት ነው። እዚህ ላይ ደግሞ አዘጋጅቼላችኋለሁ። ይሄን አሳያችኋለሁ። እዚህ ላይ ይሄው እንደምታዩት ዶሮ ላጥብ ዘፍዝፌዋለሁ በሌሙንና በጫው። ከዛ መጨረሻ ላይ በዱኤትና በምን አጥበዋለሁ በኸል ማለት ነው። ኸል እዚህ ላይ ሩዝ ዘፍዝፌያለሁ። ያው ወጣቡትና ዘፍዝፉት ሩዙም ማለት ነው። ለምን ወቅት እንትን እንደማይላችሁ ማለት ዶሮም አጥቦ ደግሞ አብዛኛውን ሐዋይቢዬ እኔ በዚህ ነው በዚህ ተታጥቡት ሽታ የዶሮ ሽታዎች ያው ብዙ ጊዜ አይኖሩም ማለት ነው እላችኋለሁ ውዶቼ። አለበለዚያ የዶሮ ሽታ በጣም እንትን ነው ማለት ነው። እና አሁን እኔ ያው ይሄን ዶሮ ልጠብና ላሳያችሁ ማለት ነው። የቸፕስ አሰራሪ እዚህ ላይ ያው እንደምታዩት ርዝፍዝፍ ያለሁኝ ለቸፕስ ለእንትኑ ማለት ነው። እዚህ ርዝፍዝፍ ያለሁኝ ዶሮ ልጠብና ላሳያችሁ ውዶቼ። እሺ ውዶቼ አሁን ምን አድርገው ይሄንን ግን ውዶቼ ይሄን ተጠቀሙ እንዳታበዙበት። ቶሎ ደግሞ አጣውት ማለት ነው። ለምን መሰላችሁ? ይቆማምጠዋል ማለት ነው ኃይል ስላለው። ቢያንስ 2 ደቂቃ እንደዛ አስቀምጣችሁ ቶሎ አጣውት ዶሮውን ማለት ነው። ለምን እንዳይቆራርጠው ማለት ነው። እሺ ውዶቼ አሁን ዶሮውን ይኸው እንደዛ አጥብዋለሁ ውዶቼ። በደንብ ጣቁት ማለት ነው። ይሄን ዶሮ እንደዚህ ገለብጠውና ውዶቼ እንደዚህ አንድ ስንት ደቂቃ አስቀምጠዋለሁ መሰላችሁ? እንደዚህ ቶሎ ገንፈል ጣም እንዲሰጠው ማለት ነው። ሐዋይቢዬ አሁን ምን አደርገዋለሁ ግን ሾርባውን ለሩዙ ተጠቀመዋለሁ ማለት ነው ውዶቼ። ሾርባውን አገንፍየው እንደዚህ ቶሎ እንዲበስልልኝ ስለፈለኩ ነው እንጂ እዚህ ላይ ማብሬ መጥበስ ይችል ነበር። ግን ምንድነው መሰላችሁ ውዶቼ ሰዓት እንዲያላቃጥል ማለት ነው። እዚህ ላይም ዶሮውን መጥበስ ትችላላችሁ ምንም ነገር ሳትጨምሩ ነው ማለት ነው። ግን እንደዚህ ታገነፈላችሁ ጣሙ በጣም ነው የሚሰጠው ማለት ነው ለእንትን እና ወዶቼ አሁን ደግሞ 2 ድንች ያስፈልገኛል ለቸስፓው ማለት ነው። ለዚህ አሁን 2 ድንች ያስፈልገኛል። ይሄ 2 ድንች አዘጋጅቻለሁ። ቆይ አከታተሉ ላሳያችሁ። እና ወዶቼ እንደዚህ ከትፍ ያለው ድንቹ ማለት ነው። እንደዚህ ተከትፉና እንግዲህ እንዲያጠቁርባችሁ ሽንኩርቱ ትንሽ እስከሚጠበስ ድረስ ውሃ ላይ ታደርጉታላችሁ ማለት ነው። ውሃ ላይ አደርጉት። ለምን ይጠቁራል ድንች እንደምታውቁት ትንሽ በባህሪው ትንሽ ተቆየ ይጠቁራል። እንደዚህ ውሃ ላይ ዘፈዝፈዋለሁ። ከዛ በኋላ አጥቤ እዚህ ጋር እንጨምረዋለሁ ማለት ነው። ሽንኩርቱ ጋር አሁን ሽንኩርቱ እየተጠበሰ ነው። ያው እንደምታዩት እኔ ዘይት አላበዛም ተጠቀም ማለት ነው። ዘይት ስለማላበዛ እንትን ያኔ ቶሎ ቶሎ አማስሉኝ ይላል ማለት ነው። ሽንኩርቱ እንደዚህ ጋር እንትን አድርጉት ማለት ነው። እንደዚህ አድርጋችሁ ተጠቁት ትልልቅ አድርጋችሁ ማለት ነው። ለምን እንዳልዙ እንዲበይን ማለት ነው። እዛ ላይ ደግሞ ሾርባ አይነት እያልኩና አሁን ይሄን እንደዚህ ተጠበስኩ በኋላ ድንችን አስገባለሁ ማለት ነው ጉዶች። ድንችን ታስገባው በኋላ ዶሮዬ ትንሽ ገንፈል ሲል ዶሮውን እዚህ ላይ አመጣዋለሁ ማለት ነው። መጀመሪያ ድንቹንና ሩዙን በደንብ አማስለዋለሁ ተሽንኩርቱ ጋር ተዝኛው ጋር ማለት ነው። ከዛ በኋላ ዶሮውን ደግሞ አንጠፈጥፍና ሾርባውን ዶሮውን ተላይ ደረድረዋለሁ ማለት ከዛ ሾርባ ተላይ ጨምርበታል። ከዛ ፍና አደርገዋለሁ እና ተማሩ ይጠቅማችኋል። ከዛ ቀምሳችሁ ደግሞ ጫውና ፍልፍል አስወጣ አድርጉበት ማለት ነው። ያው እኔ ሁሉንም ባሳያችሁ ደስ ይለኝ ነበር፣ ግን ቪዲዮ እየረዘመ አይመጣ እንትን አይልም ማለት ነው። ኢንተርኔቱ እንትን ነው አይገባልኝም አይመጣልኝም ማለት ነው። ሁሉም እላችኋለሁ። አሁን እንደዚህ ሽንኩርት እንትን ታልኩ በኋላ ትንሽ ደቂቃ በኋላ ይሄን ድንችን ጨምርና ከዛ ሩዝ እዚህ እንደምታዩት ዘፍዝፍ ያለሁ ያው ተዘፈዘፋችሁ ቶሎ የመብሰል ባህሪ ያለው ማለት ነው። ወቅት አይፈልግባችሁም።
የዶሮዬ ማለት ነው ጉዶቼ ገንፈል ብቻ ነው የምታደርጉት። እሺ አብራችሁ ነው የምታበስሉት ተንትኑ ጋር ማለት ነው ተሩዙና ተድንቹ ጋር በስ ገንፈል ለመረቁና ጣም እንዲሰጠው ማለት ነው። ይሄው ይሄ ቅመሙ ጣም ይሰጠዋል በጣም ማለት ነው። ሐቂቃ ሞክሩት ማለት ነው። በጣም ጣሙ ማሻአላህ ተባረከ الرحمن ሐቂቃን ተሰራው ምንም ምግብ የማይተርፍ ምግብ ነው ማለት ነው። በጣም ነው የሚወዱት ሰዎቹ። እንግዲህ አምጥመጣ አብዛኛው ነው ተጠቀመዋለሁ ይሄ ማለት ነው። ከባይ